እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምናነሳቸው ሐሳቦች ትልቅ የካፒታል የማይጠይቁ ነገር ግን በቁርጠኝነት ከሰራንባቸው በህይወታችን የሚቀይሩ እጅግ አስፈላጊ የሆኑ በአሁኑ ዘመን ተፈላጊ የሆኑ የቢዝነስ አማራጮች ምን እንደሆኑ በጥልቀት ለማየት እንሞክራለን። የመጀመሪያው ምንድነው? በኤአይ የታገዘ የዲጂታል ይዘት ፈጠራ ወይም የፌስለስ ዩቲዩብ ቻናል እና ፌስለስ የቲክቶክ አካውንት በመክፈት ገቢያችንን በእጥፍ የምናሳድግበት አማራጭ ነው። ይሄ እንዴት መሰላችሁ የሚሆነው? የመጀመሪያውና ዋነኛው የኤአይ የታገዘ ዲጂታል ይዘት ፈጠራ ወይም ኤአይ ድራይቨን ኮንቴንት ክሪኤሽን በአሁኑ ጊዜ አብዛኛው በዓለም ላይ የሚገኙ ወጣቶችን ህይወት የቀየረ የቢዝነስ አማራጭ ነው። ይህም ማለት በአሁን ላይ በዩቲዩብ በቲክቶክ ፊታችንን ሳናሳይ በፌስለስ አውቶሜሽን ትርፋማ ልንሆንበት የምንችለው ቀለል ያለ መንገድ ነው። እነዚህን ለመጠቀም የተለያዩ ቱሎችን ተጠቅመን ውጤታማ እንሆናለን ማለት ነው። እንዴት ነው ልንሰራቸው የምንችለው? እንደ ቻትጂፒቲ፣ ሚድጆርኒ እና ካፕከት ያሉ የቴክኖሎጂ ውጤቶችን በመጠቀም ፕሮፌሽናል ቪዲዮዎችን ማዘጋጀት ይቻላል። በተለይ ለውጭ ሀገር ገበያ የሚያተኩሩ የእንስሳት የጉዞ ወይም የትራቨል የቴክኖሎጂ መረጃዎችን በማቅረብ በዶላር ክፍያ ማግኘት ትችላላችሁ። ትልቁ ጥራት ያለው መረጃና ወጥ የሆነ ስራ ወይም ኮንሲስተንሲ ላይ ጽናት ያላችሁ መሆን ይገባችኋል። እነዚህ ነገሮች ካሟላችሁ እመኑኝ በአጭር ጊዜ ሞኔታይዝ ትሆናላችሁ። ከዛም ውጤታማ ትሆናላችሁ። ራሳችሁንም ቤተሰባችሁን መቀየር ትችላላችሁ። ሶስተኛው የዲጂታል ማርኬቲንግ እና ሶሻል ሚዲያ ማኔጅመንት። ዲጂታል ማርኬቲንግ እና ሶሻል ሚዲያ ማኔጅመንት አሁን ሁሉም ኮንቴንት ክሬተር ሆኗል። ሁሉም የዲጂታል ይዘት ፈጠራ ላይ የተሰማራ ሆኗል። ስለዚህ ጊዜ ያስፈልጋቸዋል አብዛኞቹ። ስለዚህ ክሊያንት የማግኘት እድል ከሰፊ ነው ማለት ነው። ስለዚህ በዛ ሐሳብ በ2026 ማንኛውም የንግድ ስራ ከትንሽ ሱቅ እስከ ትልቅ ድርጅት በኢንተርኔት ካልታገዘ ውጤታማ ሊሆን ስለማይችል ያንን የሚያስተዳድር የሆነ ሰው ስለሚያስፈልጋቸው በዚህ ሰዓት ላይ እናንተ ራሳችሁን ስኪል ዳርጋችሁ ራሳችሁ መሸጥ ይጠበቅባችኋል። ይህንን ደግሞ እንዴት ነው የምንሰራው ካላችሁ የፌስቡክ ማስታወቂያ ወይም የፌስቡክ አድስን የጉግል ውጤቶችን ወይም ደግሞ የድርጅቶችን ሶሻል ሚዲያ ድረገጾችን በማስተዳደር በመማር አገልግሎት መስጠት ትችላላችሁ። ይህ የስራ አይነት እጅግ አትራፊ የሆነ የስራ አይነት ነው። ቋሚ የሆነ አስተማማኝ የሆነ ገቢ ሊያስገኝላችሁ ይችላል። ሶስተኛው ደግሞ ኢኮሜርስ እና አድሮሾፕ ሾፒንግ ንግድ ናቸው። ይሄ እንዴት መሰላችሁ የሚሆነው? ይሄ ኢኮሜርስ ንግድ በአሁኑ ሰዓት እቃዎችን በእጅ ሳይያዙ ወይም በመጋዘን ሳይኖሮች ኦንላይን የሚሸጥበት ፕላትፎርም ስላለ በዛ ላይ ራሳችሁን ስኪል ዳርጋችሁ ራሳችሁን አስተምራችሁ በዚህ የስራ ዘርፍ ላይ በመሰማራት ውጤታማ የሚሆኑበት እጅግ ሰፊ መንገድ አለ። የሰዎችን ችግር የሚቀርፉ ምርቶችን በመምረጥ የኦንላይን ማስተዋወቅና የሽያጭ ሲከናወን እነዛን ፋሲሊቴት በማድረግ ከአቅራቢዎችን ጋር የኮሚሽን በማግኘት ሽያጭ እንዲከናወን በማድረግ ሪፈራል ሊንክ በመፍጠር እና የተለያዩ ነገሮችን የራሳችሁን ስኪል እየጨመራችሁ የካምፓኒዎችን ትርፋማነት በሚጨምር መልኩ የተለያዩ ስራዎችን በመስራት ውጤታማ የምትሆኑበት ነው ማለት ነው። እነዚህ ሶስት የስራ አይነቶች ከላይ የጠቀስኳቸው ውጤታማ ልትሆኑ የምትችሉት መጀመሪያ ሞኔታይዝ ሊሆን የሚችል ኢንተርናሽናል ቲክቶክ አካውንት ወይም ደግሞ የዩቲዩብ ቻናል ከፍታችሁ በዛ ላይ በጽናት ስትቆዩ ነው። የሃይ ሲፒኤም ወይም ደግሞ በከፍተኛ ክፍያ በእይታ የሚከፍሉ ኮንቴንቶችን ኒቾችን መርጣችሁ በዚህ በፋይናንስ ዙሪያ ላይ ራሳችሁን አሁኑኑ አስተምራችሁ ስኪል ዳርጋችሁ በዛ ላይ ኮንሲስተንት ሆናችሁ በመቀጠል ውጤታማ ልትሆኑ ትችላላችሁ ማለት ነው። ከነዚህ ውስጥ የትኛው ይበልጥ ደስ እንዳላችሁ በኮሜንት ላይ ጻፉልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ በምን ጉዳይ ላይ እንዲሰራላችሁ የምትፈልጉት ካለ ገና እየጀመርኩ ስለሆነ ተበረታቱኝ እፈልጋለሁ። አመሰግናለሁ።